ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን ባለ ሁለት እግር እና ባለ ሶስት እግር የምንላቸውን ፊደላት ይሆናል ማለት ነው። ባለፈው ክፍለ ጊዜያችን እግር አልባና ባለ አንድ እግር የምንላቸውን አይተናል ማለት ነው። ዛሬ ደግሞ ባለ አንድ እግር እና እንዲሁም ባለ ሶስት እግር የምንላቸውን እናያለን ማለት ነው። ባለ ሁለት እግር ፊደላት ይላል ማለት ነው። ማንበብ ለምችሉ ከእርሱ ላይ እንደምታዩት አማርኛን ለመጻፍ ወይም ለማንበብ የአማርኛ ፊደላትን ማወቅ ያስፈልጋል ማለት ነው። የአማርኛ ፊደላትን ደግሞ በቀላል መንገድ ለማወቅ ይረዳችኋል ወይም ትችላላችሁ ማለት ነው። ይህን ቪዲዮ እስከ መጨረሻው እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ ለ ሎ ሊ ላ ሌ ል ሎ። እስኪ እንደገና ይቺ ማናት? ይቺ ለ ይቺስ ሉ ይቺ ሊ ይቺ ላ ይቺ ሌ ይቺ ል ይቺ ሎ። ከዚህ ስንመጣ ይቺ እስኪ እናንተ ይቺ ማናት? እሺ ይቺ ሰ ሱ ሲ ሳ ሴ ስ ሶ። እስኪ እንደገና ይቺስ ማናት? ሰ ይቺ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ይቺ ሶ። አሪፍ። ይቺስ እስኪ ከእናንተ እሺ ማናላችኋት? ሸ ካላችሁ በትክክል ሸ ሹ ሺ ሻ ሼ ሽ ሾ። እስኪ እንደገና ይቺ ሸ ይቺ ሹ ይቺ ሺ ይቺ ሻ ይቺ ሼ ይቺ ሽ ይቺ ሾ። ከዚህ ስንመጣ ይቺ በ ቡ ቢ ባ ቤ ብ ቦ። እስኪ እንደገና ይቺ በ ይቺ ቡ ይቺ ቢ ይቺ ባ ይቺ ቤ ይቺ ብ ይቺ ቦ። እሺ አማርኛ ለመጻፍ ወይም ለማንበብ በዚህ በቀላል መንገድ ፊደሎችን መረዳት ትችላላችሁ ማለት ነው። ደግሞ ለበለጠ በቅርብ ቀን ማንበብ መጻፍ እንፈልጋለን፣ መማር መከታተል እንፈልጋለን ለምትሉ ከሀገር ውጭ ሆነ ከሀገር ውስጥ ናችሁ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በኦንላይን መማርና መከታተል ትችላላችሁ። እናንተ በተመቻችሁ ሰዓት ማለትም ጠዋትም፣ ማታም፣ ሌትም በተመቻችሁ ሰዓት አሳውቃችሁ መማር ትችላላችሁ። ወደ ትምህርታችን ስንሄድ ይቺ አ ኡ ኢ አ ኤ እ ኦ። እስኪ እንደገና ይቺ አ ይቺ ኡ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይቺ ኦ። እሺ ከዚህ ስንመጣ ይቺ ኸ ሁ ሺ ሃ ሼ ህ ሆ። እስኪ እንደገና ይቺ ኸ ይቺ ሁ ይቺ ሺ ይቺ ሃ ይቺ ሼ
ይቺ ህ ይቺ ሆ ሆ። እዚህ ስንመጣ ይቺ ዘ ዘ ዙ ዚ ዛ ዜ ዝ ዞ። ይቺ ዘ ይቺ ዙ ይቺ ዚ ይቺ ዛ ይቺ ዜ ይቺ ዝ ይቺ ዞ። እሺ ይቺ ማናት? ይቺ የእናንተ እሺ ዠ ካላችሁ በትክክል ዠ ዡ ዢ ዣ ዤ ዥ ዦ። እስኪ እንደገና ይቺ ዠ ይቺ ዡ ይቺ ዢ ይቺ ዣ ይቺ ዤ ይቺ ዥ ይቺ ዦ። እሺ ከዚህ ስንመጣ ሲቺ ደ ደ ዱ ዲ ዳ ዴ ድ ዶ። እስኪ እንደገና ይቺ ደ ይቺስ ዱ ይቺ ዲ ይቺ ዳ ይቺ ዴ ይቺ ድ ይቺ ዶ ዶ። እሺ ከዚህ ስንመጣስ ይቺ ማናት? እሺ ጸ ጸ ጹ ጺ ጻ ጼ ጽ ጾ። ይቺ ማናት ናት? ጸ ይቺ ጹ ይቺ ጺ ይቺ ጻ ይቺ ጼ ይቺ ጽ ይቺ ጾ። እሺ ከዚህ ስንመጣ ይቺስ ጀ ጀ ጁ ጂ ጃ ጄ ጅ ጆ። እስኪ እንደገና ይቺ ጀ ይቺ ጁ ይቺ ጂ ይቺ ጃ ይቺ ጄ ይቺ ጅ ይቺ ጆ ጆ። እሺ ከዚህ ስንመጣስ ይቺ ጠ ጠ ጡ ጲ ጳ ጴ ጵ ጶ። እስኪ እንደገና ይቺ ጠ ይቺ ጡ ይቺ ጲ ይቺ ጳ ይቺ ጴ ይቺ ጵ ይቺ ጶ። ይቺስ ማናት? ይቺ እበ እበ እቡ ቪ ቫ ቬ ቭ ቮ። እስኪ እንደገና ይቺ እበ ይቺ ቡ ይቺ ቪ ይቺ ቫ ይቺ ቬ ይቺ ቭ ይቺ ቮ ቮ። እሺ ከዚህ ስንመጣ ደግሞ ባለ ሶስት እግር ፊደላት ባለ ሶስት እግር ፊደላት ናቸው ማለት ነው። ባለ ሶስት እግር ፊደላት የምንላቸው ደግሞ ጥቂት ናቸው። እሺ ይቺ ማናት? ጠ ጠ ጡ ጺ ጻ ጼ ጽ ጾ። እስኪ እንደገና ይቺ ጠ ይቺ ጡ ይቺ ጺ ይቺ ጣ ይቺ ጤ ይቺ ጽ ይቺ ጦ ጦ። እሺ ከዚህ ስንመጣስ ይቺ ማናት? እስኪ እናንተ ይቺ ጨ ካላችሁ በትክክል ጨ ጩ ጪ ጫ ጬ
ጬ ጭ ጮ። እስኪ እንደገና እቺ ማናላት? ጨ ይችስ ጩ ይቺ ጪ ይቺ ጫ ይቺ ጬ ይቺ ጭ ይቺ ጮ። እሺ ይቺስ ማናት? ይቺ ሃ ሃ ሁ ሂ ሃ ሄ ህ ሆ። እስኪ እንደገና ይቺ ሃ ይቺ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይቺ ሆ። እሺ አማርኛን በቀላል መንገድ ማንበብ መጻፍ የሚችሉ እንዲሁም ኦሮሞኛ፣ እንግሊዝኛ የተለያዩ ሳብጀክቶች እናንተ መማር የምትፈልጉትን ማንበብ መጻፍ ለማትችሉ ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል አናግሩን። እንዲሁም ህጻናትን ማስተማር የምትፈልጉ ወላጆች ህጻናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ባስቀመጥነው ስልክ በመደወል አናግሩን።